ጮኝነትና ቃል ኪዳን ልዩነት አለው? ቃል ኪዳን የምንለው አሳምኖ ሲያመጣ ነው። ወይም ተማምነው ሁለቱ ሊጋቡ ቃል ይገባሉ። እግዚአብሔር ቢፈቅድ እንዲስ ብናደርግ አንተ እኮ ሰውን ሁሉ የምትተዋወቀው ተቃራኒ ጾታ ከሆነ ሁሉንም ሰው ለጋብቻ አይደለም። በልዩ ልዩ ምክንያት ከሰው ጋር አብረህ ትኖራለህ። በስርዓት አምልኮ ትገናኛለህ፣ በስራ ቦታ ትገናኛለህ፣ በገበያ ቦታ ልትገናኝ ትችላለህ፣ በልዩ ልዩ መንገድ ልትገናኝ ትችላለህ። ሚስት የትኛዋ እንደሆነች አታውቅም። በቀን 20-30 ሴት የምታገኝ ከሆነ ሚስት የትኛዋ እንደሆነች ከነዚያ መካከል አንዷ ናት፣ አታውቃትም። እና ስታጨዋውታት ሀሳብን ስትገልጽላት ለመተጫጨት ነው የምታቀርብላት። የማይስማማት ከሆነ እለቱን አይስማማኝም ብላ ልትመልስልህ ትችላለች። እንዲሁ ደግሞ የምትቀበለው ጉዳይ ደግሞ ካለ እንዲህ አይነት ነገሮችን ብታስተካክል አብረን መኖር እንችላለን ልትልም ትችላለች። ጭራሽ ይሁን ይደረግ ብላም ደግሞ በአንድ ጊዜ ልትቀበልም ትችላለች ማለት ነው። እና እነዚያን ነገሮች ለማድረግ የምትወስዳቸው ጊዜዎች ካሉ ያ የመተጫጨት ዘመን ይባላል። በፍትሐ ነገሥትም የተደነገገው የተፈቀደው እስከ 3 ዓመት ድረስ ተፈቅዷል። የመተጫጨት ዘመን ማለት ነው። ያ የተፈቀደበት ምክንያት ምንድን ነው? በመካከል ችግር ቢገጥማቸው ሊለያዩ እንደሚችሉ ነው የሚታሰበው። ያ ማለት ቃል ኪዳን አፈረሱ ተብሎ የሚታሙበት ዘመን አይደለም። እንትን ብገባስ ለምሳሌ እግዚአብሔር ቢፈቅድ አብሬ እቀጥላለሁ ብዬ ከካህኑ ፊት ይሆናል መስቀል መትቼም አልኩላት። ማን ፈቀደለት? ካህኑ ማን መስቀል እንዲያስመታ? እንዲህ አይነት እኮ አስፈራሪ የለንም ሲጀመር። ካህኑም አሁን ታቦት ፊት ምለን ታቦት ፊት እጀ ቀለበት አድርጌላት ሚል አለ። ራሱ በልብ ወለድ የደረሰውን ድርሰት እኛ እንድናስከብርለት ይፈልጋል። ያንን እንዲያደርግ ማንም አልፈቀደም። ቀለበት ሲጀመር የሰርግ ዕለት ነው የተፈቀደው። በዛ ቀን ቤተክርስቲያኒቱ የራሷ ቀለበት አላት። ወይም ከሌለ ደግሞ ራሳቸውም ይዘው ይመጣሉ። በራሳቸው ቀለበት ቃል ኪዳን ያዘኑላቸዋል። አንድ ቀለበት ነው የሚደረግላቸው። ቀለበት የሃይማኖት ምሳሌ ስለሆነ ነው። እና በአንድ ቀለበት የሁለቱንም ጣት ያደርጋሉ። ቀለበቱ የቤተክርስቲያን ነው። በፍትሐ ነገሥት መሰረት የቤተክርስቲያን ይሆንና የሁለቱንም ጣት አንድ አድርጎ ይዘዋል። በአንድ ሃይማኖት ጸንተን እንኖራለን ማለታቸው ነው። ያ ቀለበት ክብ አይደለ? ነቅ የለውም። ሃይማኖትም እንደዚህ አይነት ጥርጥር የለባትም። በዚያውም ላይ ቀለበት ጣትን ከቦ ይዘዋል። ህይወታችሁ ከዚህ በኋላ በእግዚአብሔር ረድኤት የተከበበ ነው ለማለት ክብ ቀለበት በጣታቸው ላይ ያደርጉላቸው። ያም ባይሆን አሁን ባለው ስርዓት እንኳን ብንሄድ ቀለበቱን ራሳቸው ሙሽሮች ወይም ሁለቱ ተጋቢዎች ይዘውት ይመጣሉ። ይዘውት የመጡትን ያንን ቀለበት ባርከው እንትን ይሏቸዋል፣ ያደርጉላቸዋል። ሲያደርጉላቸው ያ የመጀመሪያው ቀለበታቸው ነው እንጂ ከዛ በፊት የቀለበት ስነስርዓት ኖሯቸው አሁን ደግሞ እንደገና መጥተው እንደዚህ አይነት ነገር የለም። ከዛ ውጭ በሆነ ሁኔታ ደግሞ በቃ ቀለበት ባርኩልን፣ ቀለበት ቤተክርስቲያን በር ላይ አምጥቼ ፎቶ ተነስተን አድርጌላታለሁ፣ ተንበርክኬ ሰጥቻታለሁ የሚባለው ነገር ሰው የወለደው እንጂ ቤተክርስቲያን የምታውቀውም አይደለም። እና ቤተክርስቲያን ይህን ልትዳኝና ይህን ቃል ከገባሽ ዘንድ ቃልሽን አፍርሰሽ ልትሄጂ አትችይም ብላ ልታስገድድ አትችልም። ስለ እግዚአብሔር ጠርቼ ቃል ገባሁላት፣ እግዚአብሔር ቢፈቅድ አብሬ እኖራለሁ። ቢፈቅድ ነው ያልነው። እግዚአብሔር ቢፈቅድ ነው ያልነው። ሌላ ሴት መርጫ አልሄድም ነው ያልኩት። ግን ሌላ ጉዳይ ሊገጥመኝ ይችላል። አገር ቀይሬ ልሄድ እችላለሁ። እሷ ደግሞ እዛ መሄድ ላትፈልግ ትችላለች። እዛ በሄድኩበት ቦታ ላይመቸኝ፣ ኑሮ ላይስማማልኝ ይችላል። በዚህ ምክንያት ተዘገያለሁ። እንዲህ አይነት ነገሮች አሉ። ወይም አደጋ ይገጥመዋል፣ መውለድ አይችልም ያ ሰው። ለዛ ብሎ ሳይነግራት ዝም ብሎ እንዲሁ ሊለያት ይችላል። በተለያየ ምክንያት ሰው ችግሩ ብዙ ነው። ቃል አፍራሽ አይባልም። ቃልማ ሲጀመርም ቃሉ በቤተክርስቲያን የተመዘገበ አይደለም። እግዚአብሔር ቢፈቅድና አብረን ብንኖር ብለን እኮ የምናስበው ችግር ቢኖር ችግሩን አስወግዶልን የሁለታችን ሀሳብ ደግሞ ተግባብቶልን ጸሎት አድርገን እግዚአብሔር ቢፈቅድልን ያ እኮ የጸሎት ጊዜ ነው። እግዚአብሔርን ለመጠየቅ የምንወስደው የጸሎት ጊዜ ነው። የጽሙና የሱባኤ ጊዜ ነው። እና እግዚአብሔር የፈቀደልንን እናደርጋለን ማለት ነው።